ጉድ 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 አላገሬ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦችዬ እንዴት ናችሁ? ደህና ናችሁ አላችሁ? አልሐምዱሊላህ እኔ ደህና ነኝ። ሰሞኑ ቲክቶክ ስክሮል ማድረግ ራሱ ያስጠላል የምር። ምክንያቱም የሚሰማው ዜና ጥሩ አይደለም። አንዳንዴ ሚዲያን ስንጠቀም አንዳንዴ ማረጃም ይገኛል፣ አንዳንዴ አዳዲስ ነገሮች ይለቀቃሉ። የሰሞኑ ግን ይለያል እና አሁን ሰሞኑ በላይፍ ላይ የተገደለው ልጅ ነገር እኔ በጣም አሳዝኖኛል። እንደ አንድ ኢትዮጵያዊ በጣም አሳዝኖኛል። አላህ ይዘንለት ነው ምለው። እንግዲህ አላህ ለእናቱ ሰብር ይስጣት። እሱ አይሳነውም። አላህ ሶብሩን ይስጣት። አላህ ይሶብራት ነው የሚለው። የምር ይሄን ናይል ጭካኔ አለን ማለት ነው እኛ ኢትዮጵያውያን። እውነት ለእናቴ አንድ ነኝ እያለው ላይፍ ላይ ደሞ እኮ ምን አይነት ድፍረት ላይ ነው የደረስነው እኛ? ምን አይነት ዘመን ላይ ነው እኛ የደረስነው? ወላሂ እኔ በጣም ነው ያሳዘነኝ። በእርግጥ እኔ ቪዲዮ ገብቼ የማየት አቅሙም የለኝም። እኔ አልችልም እንደዚህ አይነት ቪዲዮ ማየት አልችልም። ምክንያቱም እኔ አልችልም በቃ ማየት ማለት ነው። ያዩት ሲያወሩ ግን ስሰማ በእርግጥ ላይፉን አይቼዋለሁ። የላይፉ እራሱ እኔ እንደ ስቅጥጥ ዝግንን እንዳለኝ ማለት ነው። እውነት ህመሜን ነው የረሳሁት። አሁን ትላንትና የሳይነስ መድኃኒት ብዬ ሼር ሳረግ አንድም ሰው ይሄ ነው መድኃኒቱ ያለኝ የለም እና ህመሜን ረሳሁት። ለካ ሰው በእንዲህ ሁኔታም በእንዲህ አሰቃቂ ግድያም ይሞታል። እንግዲህ አላህ የጀነት ያርገው ነው ምለው። ምንም አልልም እኔ ማለት ነው። ምንም የሚባልም ነገር የለውም ይሄ ነገር። ብዙዎች ብላችሁታል፣ ብዙዎች አውርታችኋል። እንግዲህ ፍትህ እንግዲህ ወደ መንግስት ማዞር ነው። አላህ ራሱ ደግሞ የራስን ፍትህ ያወርድበት። እውነት እጁ ላይ ብለዋን ይዞ በሰው አንገት የሚያስቀምጥ ሰው እኔ አላህ እንግዲህ የራሱን ሀጃ ይስጠው፣ የራሱን ትልቅነት ይውሰድ ነው የሚለው አላህ በዚህ ላይ። እሱ ራሱ በራሱ እጅ ይረዳው። እውነት ምን ማለት እንደሆነ ራሱ ግራ ይገባናል በዚህ ዘመን። በጣም ነው የሚያስጠላው። አላህ መጨረሻይቱ ዓለም ላይ መድርሱን ከሆነ አላቅም። ይሄ የቂያማ ምልክት ነው። እውነት ይሄ በወንድም ላይ ጭካኔ፣ እህት በእህት ላይ ጭካኔ፣ ልጅ በእናት ላይ ጭካኔ፣ እናት በልጅ ላይ ጭካኔ፣ በህፃናት ያለው ጭካኔ። በእኛ ዘመን ግን የምናየው ነገር በጣም ነው የሚያሳዝነው። ወላሂ በጣም ነው የሚያሳዝነው። እውነት ሰው በሰላም ብሎ ወጥቶ ሲገባ የሚገጥመውን ሙሲባ አያውቅም። አላህ ራሱ ሙሲባውን የያዝልን። ውድ ኢትዮጵያውያን